ሁሌም በውድድር ዓመቱ መጀመሪያ ላይ አወዛጋቢ ቢሆንም እንኳ የኦፕታ ሱፐር ኮምፒውተር ግምቶች ይጠበቃሉ። ስካይ ስፖርት ድረገጹ ላይ እንዳስነበቡ ከሆነ የዚህን ዓመት ግምቶቹን ይፋ አድርጓል። አርሰናል ለተከታታይ ዓመት አሁንም የዋንጫው ባለቤት ይሆናል ብሏል። 85.24 በአማካይ አርሰናል ይዞ የሚያጠናቀው ነጥብ ነው የሚለውን ግምት አስቀምጧል። እንግዲህ የሻምፒየንስ ሊግ ተሳትፎ ቦታና የመጀመሪያ 6 ደረጃዎችንም አውጥቷል። ማንቸስተር ሲቲ፣ ሊቨርፑል፣ ዩናይትድ፣ ቼልሲ እና ስፐርስ ከአርሰናል ቀጥሎ እስከ 6ኛ ያለውን ደረጃ ይዘው ያጠናቃሉ ብሏል። ዘንድሮ ሊጉን የተቀላቀሉት ኮቨንትሪ፣ ኤፒሶች እና ሃል ሲቲ ደግሞ በመጡበት ዓመት ወደ ሻምፒዮንሺፑ ይወርዳል የሚለውን ግምት ነው ኦፕታ ሱፐር ኮምፒውተር ያስቀምጠው። እናንተን ያስማማችኋል? ሀሳብ ስጡበት። ፕሪዲክት እናደርግላችኋለን ማለት ነው። ምናልባት ከ3 ሳምንት በኋላ ትራንስፈር ዊንዶ ሲዘጋ ልቀይር ይችላል። አልቀይርም። እንደውም በቃ በዚህ በምለው እስከ መጨረሻ ድረስ ሴቭ አድርገው ነው የምልህ። ፕሪዲክሽናችንም ተመልሷል። ታችኛው የፕሪዲክሽን አካውንታችን ላይ ገብተህ የፕሪሚየር ሊግ ፕሪዲክሽኖችን ማየት ትችላለህ። አስቶን ቪላ ጋር ስንመጣ ዘንድሮ ቻምፒየንስ ሊግ ፉትቦል አለበት፣ ብዙ ተጫዋቾች ሽጧል ምናምን፣ ነገር ግን በምክንያት ነው የሸጠው። ያልተካቸው ሙሉ ለሙሉ ያልተካቸው አይመስለኝም፣ ግን ስቲል ስትራግል ያደርጋል ብዬ ስለምገምት 7ኛ ሰጠዋለሁ ማለት ነው። ኤቨርተን ሚድ ቴብል የሆነ ቡድን 12ኛ። ቸልሲ ከብዙ ቡድኖች የተሻለ የምጠብቀው ቡድን ነው። ትራንስፈር ዊንዶን ሲያልቅ ምናልባት ከዚህም የተሻለ ውጤት ሊያገኝም ከዚህም ትንሽ ሊወርድ ይችላል። ዞሮ ዞሮ ግን ቶፕ 4 በእርግጠኝነት ያገኛል ብዬ ገምታለሁ። 3ኛ ላይ ያደርገዋለሁ ቸልሲን ማለት። ኢፕስዊች ቀጥታ ወራጅ 19። ሰንደርላንድ ዘንድሮ ዩሮፕ አለበት ምናምን ነገር፣ አምና ያው የሚገርም ሲዝን ያሳለፈው፣ ግን አብዛኛው ውጤቶቹን በሜዳውን ያነሳው አቻ በጣም የሚበዛው ቡድን ነበረ። ዘንድሮ ትንሽ ስትራግል ያደርጋል ብዬ ገምታለሁ። 17ኛ። ሊቨርፑል ኤፍሲ ያው እንደ አምና ስቃይ የሆነ ሲዝን አይሆንም፣ ግን ቢግ ሲክሶች የተሻለ ነጥብ ከአምና ያገኛሉ ብዬ ስለምገምት ሊቨርፑልን ዝም ብዬ የሆነ 5ኛ ላይ ያደርገዋለሁ። ቻምፒየንስ ሊግ 6ኛ አደረገብኝ፣ ግን ያው 5-6 ኖርማል ነው። ቦርንማውዝ አሰልጣኝ ቀይረዋል። ስኳዱ ግን አብዛኛው ከሞላ ጎደል አለ። ሚድ ቴብል እንለዋለን፣ ግን ከአምና ትንሽ ያው ዩሮፕ ፉትቦል ስላለበት 14ኛ እናስቀምጠዋለን። ፎረስት ብዙ ሰው ታች ነው የያዘው፣ ግን ስኳድ እኮ ያለው ቡድን ነው እኮ። ኑኖ ምርጥ ማናጀር በነበረ ጊዜ ኑኖ የያዘው ጊዜ እኮ 7ኛ ጨርሷል። አሁን ደግሞ ግላዝነር ነው የያዘው፣ በሳምንት አንዴ ነው የሚጫወተው። ስለዛ ቶፕ 10 ውስጥ ይገባል ብዬ ገምታለሁ። 10ኛ። ፉልሃም አርብለዋን አርለ ፉልሃም ነው በአሁን ሰዓት የያዘው። አሪፍ ስራ ይሰራል ብዬ ገምታለሁ፣ ግን ስቲል ስትራግል የሚያደርግም ስለሚመስለኝ 15ኛ ልበለው። 15ኛ አስተማማኝ አይደለም። ቻምፕ ግዴታ ነው፣ ምንም ማድረግ አይቻልም። ክሪስታል ፓላስ ያው ዩሮፓ ሊግ ዘንድሮ አለበት፣ አሰልጣኝ ቀይሯል ምናምን፣ ትንሽ ስትራግል ያደርጋል ብዬ ገምታለሁ። 16ኛ። ማንቸስተር ሲቲ 2ኛ። ማንቸስተር ዩናይትድ 4ኛ። ባይዘዌ ማነው ማንቸስተር ዩናይትድ 4ኛ መውጣት ከአምና 3ኛ ከመውጣት ይሻላል ዘንድሮ ማለት ራንኪንግ ኦብቪየስሊ፣ ግን አምና በሳምንት አንዴ እየተጫወተ ነው 3ኛ ወጣው። ዘንድሮ ግን ቻምፒየንስ ሊግ ምናምን እያለበት ስቲል ኔክስት ይር ኳሊፊኬሽን ቻምፒየንስ ሊግ ካገኘ በጣም የሚገርም ሲዝን ያሳለፈው ማለት ከአምና የተሻለ። ስለዚህ 4ኛ ምርጥ ቦታ ነው። ኮቨንትሪ ከነ ላምፓርድ አብረሽ እንደመጣሽ ወደ ታች ማለት። ስፐርስ ዘንድሮ በጣም ይሻሻላል። እኔ 6ኛ ነበር ያሰብኩት፣ ከሊቨርፑል ጋር ቀያየርኩት። ያው ሊቨርፑል እና ስፐርስን ቀያየሩት። ኖርማል ነው። ቢግ ሲክስ ዘንድሮ ቢግ ሲክስ ሆኖ ነው የሚጨርሱት ማለት ነው እንዳመጣጣቸው። ከዛ ላይ ሁል መጨረሻ ነው ይወርዳል። ሊድስ በጣም የምጠብቀው ቡድን ማለት ነው። ሊድስ 9ኛ በጣም የምጠብቀው ቡድን። ብራይተን ሚድ ቴብል ዩሮፕም አለበት አይደለ? ያው ግን ኮንፈረንስ ሊግ ነው፣ ሮቴት እያደረገ ይገርፋቸዋል በእርግጠኝነት። ብሬንትፎርድ እንደ አምና ባይሆንም ሚድ ቴብል ላይ ይጨርሳል። ኒውካስል ለመጨረሻ ኒውካስል 8ኛ። ኒውካስትልና ፎረስትን ብቀያየራቸው ቅር አይለኝም። ሊቨርፑልና ስፐርስን ብቀያየራቸው ቅር አይለኝም። ይሄ ነው አጨራረሱ ማለት ነው። እመነኝ ነው የምልህ፣ እመነኝ። ፕሪሚየር ሊግ ኢዝ ባክ ጋይስ። ብራይተን የምትንቀለቀው 16ኛ። እናንተ ያዥ ናችሁ። እሺ ፉላም አሪፍ ፊርማዎች አድርጓል። እሺ ቻምፕ ምን ሆነ ነው እንዴ? አስቶን ቪላ ፓላስ ምንም ተጫዋች ብዙም የለም። እሺ
ፎረስት ኧረ ሚኮስፐርስ ምን ሆነ ነው እንዴ? ሚኮስፐርስ ምን ሆነ ነው? ብሬንፎርድ እዚህ ጋር ደቀት ያለሽ እሺ፣ እዚህ ጋር ደቀት ያለሽ ባይዘው የሆነ የተደጋፊዎች እራሱ አያምኑኝም። አንተ ና እዚህ ጋር የለህም እኮ ምንም እኮ የለህም እንዴ አባ ምን ሆነ ነው እንዴ? በቃ ከዚህ በኋላ እንደውም አልሞላም። ሰንደርላንድ እሺ፣ ኮቨንትሪ ነገ ዌልካም እንልሻለን። እሺ ከካሪ ወይኔ ቶፕ ፎር ያዘብሽ እንጂ እናቴን አንቺ ነበር ሁለተኛ መሆን የነበረብሽ። ኤቨርተን ያልወደውም ግን በዛው ሰባተኛ ይሰጥ። አይ ሃንግማን ትክክለኛ ቦታሽ ላይ ነው ደቅ ያልሽ። ትክክለኛ ቦታሽ ዘኢንድ ቻምፕ የፕሪሚየር ሊግ ግምታችን ይህንን ይመስላል። ፕሪሚየር ሊጉ ሳይጀመር እስቲ ራንኪንግ እንሰራለን። እሺ ሰንደርላንድ እሺ 9ና ያላችሁ በነገራችን ላይ ማለት ነው። ፈታ ፋንታሲ ቦት ቴሌግራም ላይ ይሄ ግምቲ ቴሌግራም ላይ በ65 ብር ተመዝግባችሁ ኒውካስል እኮ ተበተነኩ። በ65 ብር ተመዝግባችሁ ማለት ነው። በየሳምንቱ 10 ሺህ ብር በወር አንዴ ደግሞ ቶተናም ባይ ዘ ወይ ማለት ነው። እሺ ቶተናምን ከማስቀመጥ በፊት በወር አንድ ጊዜ አሪፍ ፖይንት ያለው ፋንታሲ ላይ ፋንታሲ ታውቃላችሁ አይደል? ምን ይሸለማል? አይፎን ቶተናም 3ኛ ነው የሚጨርሰው። በነገራችን ላይ ቶተናም 3ኛ ይጨርሳል። ሃል ሲቲ እንዳመጣጥሽ ትመለሻለሽ። ዱነግ እንዳመጣጥሽ ትመለሻለሽ። በርንማውዝ 8ኛ ፒስ ነው። ፎረስት እዚህ አካባቢ ፎረስት ሊድስ ማለት ነው። በቃ ተድጋሚ ተንፈራፍሮ ነው ኔክስት ይር የሚቆየው ፉላም። እሺ እዚህ እና ማለት ነው ፈታ ፋንታሲ ቦት ቴሌግራም ላይ ያለቦት ነው። ርች የለው ወንድም ጥላ 4ኛ ነው የምሰጠው። 4ኛ አዝናለሁ። ኮቨንትሪም ትመለሳለች። ፈታ ፋንታሲ ቦት ትላለ ቴሌግራም ላይ እንዴ ጋሽዬ ልጆ ግን ሺሃት ኤራራ 6 በቂ ነው። አንተ ፎቃቃ ኢፕስዊች ታውን ትመለሳል። አፉ በሉኝ የመጣችሁ ትመለሳላችሁ። ተመላሾች ናችሁ እንዴ ዱነግ ብሬንት እዚህ ጋር ነው። እስቲ በየዎች ሲቲ 5ኛ ነው የሚጨርሰው። ሲቲ 5ኛ ይጨርሳል። ኤቨርተን እዚያ አካባቢ ነው። ብዙም ትንሽ የፉልባክ ችግር ነው። ብራይተን እዚህ ከች ይበሉ። ቪላ ይሄን አልስማማበትም። እሺ ቪላን አልስማማበትም። አፉ በሉኝ። ያው ግን ነቅሎ ይሸጣል። ግን ይመቻችሁ። ለማንኛውም በብዙዎች የሚናፈቀው የእንግሊዝ ፕሪሚየር ሊግ የ2026/27 ውድድሩን ከቀናት በኋላ ይጀምራል። ክለቦቹ የትኛውን ደረጃ ይዘው ያጠናቃሉ? የኔን ግምት ይሰመርበት። የኔን ግምት ላስቀምጥ። አስተን ቪላ ሱፐር ካፕ ላይ ጥሩ ቡድን እንደሆነ አሳይቶናል። ኡናይ ኤምሬ ምናልባት በዚህኛው የውድድር ዓመትም ትላልቅ ቡድኖችን መፈተን የሚችል ጥሩ ስኳድ እንዳላቸው አሳይተውናል። እንግዲህ ወሳኝ ተጫዋቾችን የለቀ ቡድን ነው ቪላ። ቴሌማንስ፣ ከዛ ባሻገር ሉካስ ዲኝ እና ሞርጋን ሮጀርስ ለዚህ ቡድን ትልቅ አስተዋጽኦ ነበራቸው። ከዛ በኋላም ግን በፉክክር ደረጃ ጠብቀዋል። ይህም ቡድን ቪላ 7ኛ ደረጃን ይዞ ያጠናቃል የሚል ግምት ነው ያለኝ። በአመቱ ፉልሃም ይቸግራል። በዚህ ዓመት እንደባለፉት ዓመታት ምናልባት በሊግ ቆይታ ዋስትናን ለማግኘት አሁንም በዝውውሩ እየሄዳቸው ያለበት ርቀት በጣም ደካማ እንደሆነ አስባለሁ። ግን በሊግ ለመቆየት ይቸገራል አይደለም ሀሳቤ። ግን ፈተና የሚጠብቀው ቡድን እንደሆነ በማሰብ 15ኛ ደረጃ ላይ አስቀምጨዋለሁ። ሊቨርፑል ከአሰልጣኝ ለውጥ በኋላ የውድድር ዓመቱን ይጀምራል በአንዲ ራዮላ። እኛ አሰልጣኝ እንግዲህ ምናልባት አሁን ስማቸው ከክለቡ ጋር የሚያዙ ተጫዋቾችን ካስፈረሙ ነባር ጠንኳራ ስኳድ አለ ብዬ አስባለሁ። ከለቀቁ ተጫዋቾች ባሻገር ይህንን አዋህደው ሊቨርፑልን ጥሩ እንደሚያደርጉት አስባለሁ። አንዳንዴ ከመካከለኛ ቡድን
ወደ ውጤታማ ቡድን መሄድ ፈተናው ከባድ ነው። ያም ሆኖ ሁለተኛ ደረጃን ይዞ ያጠናቃል ብዬ ነው የማስበው። ሊቨርፑል ዴቪድ ሞይስ ከኤቨርተን ጋር እንግዲህ ውህደታቸው ዳግም ከተመለሱ በኋላ በሚገባ የሚታይበት ዓመት ይሄ ነው ብዬ አስባለሁኝ እና ስለዚህ እንደ ባለፉት ዓመታት የኤቨርተንን ፈተና የምንመለከትበት ዓመት ነው ብዬ አላስብም። ኤቨርተንን እንግዲህ 10ኛ ሆኖ ይጨርሳል ብዬ ነው የማስበው። ፓላስ ውጤታማውን አሰልጣኝ በክለቡ ታሪክ የሚታወሱትን ኦሊቪየ ግላስነርን አጥቷል። የለቃቸውም ተጫዋቾች አሉ። ስለዚህ በዚህኛው ዓመት ላይ የፓላስን ፈተና እንመለከታለን ብዬ ነው የማስበው። ፓላስን 14ኛ ደረጃ ላይ አስቀምጠዋለሁ። ቦርንማውዝ ዋና አሰልጣኙን አጥቷል። ያጣቸው ተጫዋቾችም አሉ በዝውውሩ ግን ያም ሆኖ እንደዚህ አይነት መልክ ያላቸው ቡድኖች የሚተኳቸው ተጫዋቾችን በጣም በሊጉ በጥንካሬ እንዲዘልቁ ያደርጋቸዋል ብዬ ነው የማስበው። ቦርንማውዝ በዚህ ዓመት 11ኛ ሆኖ ይጨርሳል ብዬ ነው የማስበው። ማንቸስተር ዩናይትድ ከሊጉ ስኬታማ ቡድኖች መካከል አንደኛው ቡድን ባለፈው ዓመት አጀማመሩ ጥሩ አልነበረም። ካሪክ መጥቶ ግን በአውሮፓ መድረክ ላይ እንዲሳተፍ ይሄ ቡድን አስችሎታል። አጀማመሩ ዘንድሮ እንደባለፈው ይሆናል ብዬ አላስብም። በሊጉም ከመጀመሪያ 4 ቡድኖች መካከል አንደኛ ሆኖ ይጨርሳል ብዬ ነው የማስበው። ዩናይትድ በተለይ 6 ቁጥር ቦታ ላይ የካዝሚሮን አቅም የሚያስታውስ ተጫዋች ካስፈረመ ይህን ደረጃ ለዚህም ዋስትና የሚሰጠውን የውድድር ዓመት እንቅስቃሴን ያሳያል ብዬ በማሰብ ዩናይትድን 4ኛ ደረጃ ላይ አስቀምጠዋለሁ። ሰንደርላንድ ከሻምፒዮንሺፑ በኋላ ፕሪሚየር ሊጉ ላይ ባለፈው ዓመት በድንቅ አጀማመር ልዩውን ቡድን እንድናይ አድርገውናል አሰልጣኙ። ዘንድሮም የመውረድ ስጋት ይኖርበታል ብዬ አላስብም፣ ግን ፈተና ይጠብቀዋል። ሰንደርላንድን 13ኛ ደረጃ ላይ እናስቀምጠው። ሊድስ ዩናይትድ እንግዲህ የመጨረሻው ሳምንት በሊጉ እንዲቆይ አድርጎታል ባለፈው ዓመት። ከዛ ትምህርት ወስዶ ታላቅ ዝውውሮችን ፈጽሟል ወይ? እንግዲህ ጥያቄ ምልክት ውስጥ የሚቀመጥ ጉዳይ ነው፣ ግን ከሊጉ ይወርዳል ብዬ አላስብም። ዘንድሮም ሊድስን 17ኛ ሆኖ ይጨርሳል ብዬ ነው የማስበው። ኖቲንግሃም ፎረስት ባለፉት ዓመታት ፈተና ውስጥ ነበረ። የባህል ሀብቱም አነጋጋሪ ጉዳዩ ላይ ይቀጥል ነበር፣ ግን ኤሊዮት አንደርሰንን ጨምሮ በትልቅ ዋጋ የሸጣቸው ተጫዋቾች አሉና ከዛ አንጻር ፋይናንሱን ባላንስ ከማድረግ ረገድ ጥሩ ስራዎችን ሰርቷል ብዬ ነው የማስበው። 12ኛ ሆኖ ይጨርሳል የሚል ሀሳብ አለኝ። ኖቲንግሃም ኮቨንትሪ በፍራንክ ላምፓርድ ይመራል። ቻምፒዮንሺፕ ላይ በጣም ጥሩ ቡድን ነው፣ ግን ይህ የእንግሊዝ ፕሪሚየር ሊግ ነው። ስለዚህ ትልቅ ፈተና እንደሚጠብቀው ነው የማስበው። የወቅቱን ሻምፒዮን አርሰናልን በመግጠም ነው የውድድር ዓመቱን የሚጀምረው። ኮቨንትሪ 18ኛ ሆኖ በመጣበት ዓመት ወደ ሻምፒዮንሺፑ እንደሚወርድ አስባለሁ። ሃል ሲቲ በተመሳሳይ ከሻምፒዮንሺፑ ዘንድሮ ሊጉን የተቀላቀለ ቡድን ነው። ሃል ሲቲም 19ኛ ሆኖ በመጣበት ዓመት እንደሚወርድ ነው የማስበው። ቼልሲ ሌላኛው በአዲስ አሰልጣኝ የሚቀርበው ቡድን ነው። እንግዲህ ለዓመታት በተለይ ከትላልቅ አሰልጣኞች መልቀቅ በኋላም የቡድኑ ስኳድ ምናልባት በክምችት ደረጃ በጥንካሬ ሊገለጽ የሚችል ውጤትን አላመጣም። ስለዚህ አሁን ብዙ ማስተካከያዎችን ጃቪ አሎንሶ ያደርጋል ብዬ ነው የማስበው። እዚህ ቡድን ውስጥ ጊዜ ይፈልጋል ለውጤት። ቼልሲን 5ኛ ደረጃ ላይ አስቀምጧል። ውድድር ዓመቱ ኢፕስዊች ታውን በጣም ከሚቸገሩ ቡድኖች መካከል አንደኛው እንደሚሆን በማሰብ የሊጉ ግርጌ ላይ 20ኛ ሆኖ ጨርሶ ወደ ሻምፒዮንሺፑ በመጣበት ዓመት ይወርዳል ብዬ ነው የማስበው። አርሰናል ለተከታታይ ዓመት ዋንጫ ማሸነፍ በሚችልበት አቋም ላይ እንዳለ አስባለሁ። ባልተበተነ ቡድን ጠንካራ ተጫዋቾችን ይዞ የጨመራቸው ተጫዋቾችም ደግሞ ለቡድኑ ውህደት ጊዜ የሚጠይቁ ናቸው ብዬ አላስብም። አሰልጣኙ ለዓመታት በፕሮሰስ እንግዲህ ይህን ቡድን ከ2 አስርተ ዓመታት በኋላ የሊጉ ዋንጫ ባለቤት አድርጎታል። አርቴታ አሁንም እዚህ ቡድን ውስጥ ትልቅ ሚና ይኖራል ብዬ አስባለሁ። በሊጉ አርሰናል ለተከታታይ ዓመት የዋንጫው አሸናፊ እንደሚሆን ነው የማስበው። ብሬንትፎርድ እንግዲህ በመካከለኛ በጀት ከሚያስገርሙን ቡድኖች ከአሰልጣኝ መቀየር ከወሳኝ ተጫዋቾች መልቀቅ በኋላ የክለቡ አይደንቲ አይቀንስም እና ዘንድሮም ያንን ጠብቃለሁ። ብሬንትፎርድ በውድድር ዓመቱ 9ኛ ደረጃን ይዞ ያጠናቃል ብዬ ነው የማስበው። ብራይተን በተመሳሳይ በጥንካሬ ሊጉ ላይ የምንመለከተው ቡድን እንደሚሆን ነው የማስበው። ብራይተንን 8ኛ ደረጃ ላይ ላስቀምጠው። ማንቸስተር ሲቲ ከዓመታት የፔፕ አብዮት በኋላ ዘንድሮ
ምናልባት ያንን ጥንካሬውን ይዞ ላይ ዘልቅ እንደሚችል አስባለሁ። የማሬስካ አሰልጣኝነት አቅም ላይ ጥያቄ የለኝም፣ ግን ጊዜ የሚፈልጉ ናቸው ብዬ አስባለሁ። የራሳቸውን የጨዋታ መንገድ ከነባሮቹም ከሚያስፈርሟቸው አዳዲስ ተጫዋቾች ጋር በማውረድ ሜዳ ለመተግበር ጊዜ ይፈልጋል ይሄ ቡድን። ግን ሲቲ የመጀመሪያ 4 ደረጃዎች ውስጥ የሚቀመጥ ቡድን እንደሚሆን በማሰብ 3ኛ ደረጃ ላይ አስቀምጬዋለሁ። ቶተንሃም ስፐር ትላልቅ የሚባሉ ዝውውሮችን ፈጽሟል፣ ጥያቄ የለውም። እንግዲህ ዲዘርቢም ሊጉን የሚያውቁ አሰልጣኝ ናቸው እና አትርፎታል ባለፈው ዓመት ላይ በተአምር። ግን ይሄ ማለት በፈጠነ መልኩ ስለ ሊግ ዋንጫ አሸናፊነት ወይም ስለ አውሮፓ መድረክ ተሳትፎ ያስባል ማለት አይደለም። 6ኛ ደረጃን ይዞ እንደሚያጠናቅቅ አስባለሁ። ኒውካስል ዩናይትድ ምናልባት በእኔ አትፍረዱ፣ ደረጃው ነው ሳላስበው እዚህ ቦታ ላይ ያስቀምጠው 16ኛ ሆኖ ይጨርሳል ብዬ ነው የማስበው። Right, here we go. Manchester United, let's say 4th. Chelsea. I think Chelsea are going to have a good season. 2nd. I think Tottenham are going to have a good season as well. Oh wow. 5th. Villa. Overachieved lately, but they're a good team. Hull. Sorry, Hull. Brighton are solid enough, aren't they? 10th. Palace might have an average season. What's that? 15th. Brentford 14th. Arsenal, yeah, just too solid, aren't they, at the moment? Sunderland are going to struggle. 17th. They're just going to stay in the league. Fulham, you're going down, unfortunately. Fulham, you've lost your manager. Ipswich, you're going down too. Everton could have a decent enough season. I'd say 8th. Newcastle, who haven't I got? 9th. Liverpool, 3rd. Leeds could be okay, 13th. Forest, I think Forest could do all right, 11th. I forgot who I've got left there. Bournemouth, 12th. Coventry, oh that's all right, 16th, yeah, I think they'll just stay up. Man City, yeah, I'm happy with that. I think Man City could struggle. There we go. Quite happy, yeah. ብሮስኪ የዘንድሮ የፕሪሚየር ሊግ ቴብል እንዴት ያልቃል ብዬ እንደማስብ ነው የምገምትልህ። ከ1 እስከ 20 ድረስ ኤቨርተኖች ጥሩ ቲም ናቸው። 10ኛ ሚድ ቴብል በቃ አናቱ ላይ ይዘው ይጨርሳሉ ብዬ አስባለሁ። የሄል ሲቲ እንደመጣ የሚወርድ ይመስለኛል። ቀጣይ የምናየው ቲም ብራይተን ኤንድ ሆቭ አልቢዮን እና የፋቢያን ሄርዝለር ቲም ሚድ ቴብል ይዞ የሚጨርስ ነው ይመስለኝ። በዚህ ዓመት 9ኛ ደረጃ ሰጥቻቸዋለሁ። አስቶን ቪላ እነ ማንዛምቢን ይዟል። ነገር ግን እነ ሞርጋን ሮጀርስን አጥተዋል። በዚህ ዓመት ትንሽ ሊከብዳቸው የሚችለው ዓመት ነው ብዬ አስባለሁ። ሻምፒዮንስ ሊግም ተሳታፊ ናቸው። 7ኛ ደረጃ ይዘው የሚጨርሱት እሱንም ካገኙት ነው። 8ኛ ራሱ ሊወጥ ባክ ቱ ባክ ይላል ሻምፒዮን። በእርግጠኛ ያው ስለሽ ሮድሪ ሊወጣ ነው። ፉልሃም ባይዘ የሚገራርሙ ግዢዎች ነው የገዛው። ጎንዛሎ ጋርሻ፣ ፒያትሪችም ቲሙ በደንብ ያሳድጉታል ብዬ አስባለሁ። ፒያትሪሽን አልገዙትም፣ ይቅርታ። ፉልሃም ስንተኛው ጣል መሰለ? 11ኛ ሊወጣ ይችላል። ጎንዛሎ ጋርሲያ አሪፍ አመት ጠብቃለሁ እንደ አንግስተርነቱ። ሊድስ ሌላ ጸዴ ግዢዎችን ያደረገ ቲም ነው። ያለፈው አመት የሚጨርስበት አጨራረስ ተመችቶኛል። የዳንኤል ፋህ ቲም ሊድስ ዩናይትድ 12ኛ ደረጃ ይዞ ይጨርሳል ብዬ አስባለሁ ማለት ነው። በርንማውዝ እንግዲህ ኮቹን አጥተዋል። ማርኮ ሮዜን አስገብተዋል። እንግዲህ አንቶኒ ራዮላን ካጡ በኋላ ቦርንማውዝ 13ኛ ሳይሆን 8ኛ ሊወጡበት የሚችልበት ቻንስ አለ። 8ኛ ሊቪያንስ የኢራዮላ ቲም እንግዲህ በዚህ ፕሪሲዝን የምናየው ነገር ትንሽ አሳሳቢ ነው ሊቬጋ። ነገር ግን ቲሙ እየቆየ ይሰራል ብዬ አስባለሁ። በዚህ ዓመት ግን የዩሮፓ ሊግ ደረጃን ይዘው ይጨርሳሉ ብዬ ነው የማስበው ፐርሰናሊ ማለት ነው። ኖቲንጋም ፎረስት የኤሊየት አንደርሰን ይከብዳቸዋል። 15ኛ ደረጃ ሰጥቻቸዋል። ማንቸስተር ዩናይትድ ሻምፒዮንስ ሊግ ቦታም ይዞ ይጫወተ ይገኛል። በዚህ ዓመት እንግዲህ ቡድናቸውን ጀግል ማድረግ ያስቸግራቸዋል ብዬ አስባለሁ። ካሪክ እንዳያለፈው ዓመት ብዙ ይሳካለታል ብዬ አላስብም። በዚህ ዓመት ጥር ላይ ራሱ ሊወጣ የሚችልበት ቻንስ አለ። ስቲል ግን ዩናይትድ 4ኛ ደረጃ ይዞ የሚጨርስበት ቻንስ አለ ብዬ አስባለሁ። ማን ሲቲ 2ኛ ምንም ጥርጥር የለውም። ሰንደርላንድ 14ኛ ደረጃን ይዞ ይጨርሳል። ቶተንሃም በጣም በዚህ ዓመት ተሻሽሎ የሚገኘው ቲም ነው ብዬ አስባለሁ። 6ኛ ደረጃ ተሻሽሎ በዚህ ዓመት ማየት በጣም የምፈልገው ቲም የጃቪ አሎንሶ ቼልሲ ነው። ቼላ ወንድም እናት ወንድ 3ኛ ደረጃ ተሰጠነዋል። ቼላ
ሻምፒዮንስ ሊግ ደረጃ ይዘው ይጠናቀቃሉ ብዬ አስባለሁ ከሚያምር ኳስ ጋር ማለት ነው። ፓላስ አይወርድም 13ኛ ደረጃን ይዞ ይጨርሳል። ኮቨንትሪ ካደጉት ቲሞች የማይወርደው ቲም ነው ብዬ አስባለሁ 17ኛ ግን ተንጠላጥሎ የሚቆይ ይመስለኛል። ሶሪ ኢፕስዊች ይወርዳሉ ብዬ ነው የማስበው እኔ። ብሬንትፎርድ 16ኛ ደረጃን ይዞ ቢጨርስ እንዴ ኒውካስትል ወረደ ወይኔ በላቸው what ምንም ማድረግ አይቻልም። ብሩኖ ተወስዶ ታዲያ ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመቻችሁ።